በድንገት አፍንጫቸው ቀጠነ፣ ዳሌያቸው ሞላ፣ ከንፈራቸውም አበጠ። ይህ በአጋጣሚ የተፈጠረ አይደለም። በኢትዮጵያ የኪነ ጥበብ መንደር ውስጥ አሁን በግልጽ ባይነገርም በሰው ሰራሽ ጥበብ የተቀረጹ ቆንጆዎች እየበዙ መጥተዋል። ብዙዎቹ አርቲስቶች ወደ ውጪ ለስራ ሄጄ ነበር ብለው ሲመለሱ ሌላ ሰው ሆነው ይመጣሉ። ይህ የውበት ቀዶ ጥገና ወይም ሰርጀሪ የብዙዎቹን አርቲስቶች ማንነት ቀይሮታል። ዛሬ በዚህ ቪዲዮ ስማቸው ከሰርጀሪ ጋር የሚነሳ የሀገራችንን ምርጥ ሴት አርቲስቶችና አጠቃላይ ስንት ብር እንዳወጡ እንነግራችኋለን። መጨረሻ ላይ ደግሞ አንድ አርቲስት ያጋጠማትን መዘዝ ሊያ አጋልጣለች፣ እሱንም የምንነግራችሁ ይሆናል። ወደ ዝርዝሩ ከማለፊ በፊት ግን ላይክ እና ሰብስክራይብ ማድረጋችሁን አረጋግጡ። በአርቲስቶቻችን የሰርጀሪ ጉዳይም ትዝብታችሁን ኮሜንት ላይ አስቀምጡልኝ። እስኪ ስማቸው በሰርጀሪ የሚነሳ አርቲስቶችን እንመልከት። አንደኛ ዳናይት መክብብ። በአጋጣሚ ቃና ቲቪን ተቀላቅላ በአጭር ጊዜ ውስጥ ከፍተኛ ዝናና ተወዳጅነትን አትርፋለች። አስታክታይም በሚለው ፕሮግራሟ ሁላችንም እናስታውሳታለን። ቤተሰቦቿ ወላንሳ እያሉ ይጠሯታል። ታዲያ ዳኒሾ የዳሌ ሰርጀሪ በመሰራት መቀመጫዋ ላይ ትልቅ ለውጥ አምጥታለች። ቆዳን የማንጣት ወይም ደግሞ ስኪን ብሊቺንግም ተሰርታለች። የፊቷን ገጽታም በአስገራሚ ሁኔታ ቀይረዋለች። ለእነዚህ ሁሉም ከ400 ሺህ ብር በላይ አውጥታለች። ከንፈሯንና ጥርሷንም እስኪ እናንተ አይታችሁ ፍረዱ። ሁለተኛ ቬሮኒካ አዳነ። ለአባቷ ባላት ልዩ ፍቅር እናውቃታለን። በርካቶችም በውበቷ እጅ የሰጡላት ገራሚ ድምፃዊ ናት። ብዙዎችም ካላገባኋት በማለት ሶሻል ሚዲያ ላይ ያዙኝ ልቀቁኝ ይሉላታል። መጠሪያዬ በተሰኘው አልበም ከ17 ሚሊዮን ብር ያፈሰች ሲሆን ከ400 ሺህ ብር በላይ በመውጣት የመቀመጫ ሰርጀሪ ተሰርታለች። ሶስተኛ አርቲስት ሰላም ተስፋዬ። በበርካታ ፊልሞቿ አድናቆትን የተቸረች ሲሆን ልጇን የወለደችውም በሰርጀሪ ነበር። ከዚያም በኋላ የመጣውን ቦርጭና መቀመጫ ለማስተካከል ብሬን ይጭነቀው በማለት ፕላስቲክ ሰርጀሪ ተሰርታለች። በአመጋገቧና በስፖርት ነው ይሄ ለውጥ የመጣው እንዳንል ደግሞ በሰርጀሪ የወለደችበት ጠባሳ ሳይቀር አሁን በሰውነቷ ላይ የለም። አራተኛ ማህደር አሰፋ። በብዙዎች ልብ ውስጥ ትልቅ ቦታን ያገኘችና አርቷ የመጣላትን እድል በመጠቀም ሀብታም ጠብሳ ላይፏን የቀየረች ሴት አርቲስት ነች። ከልጥጡ ባለሀብት ሺህ አላሙዲን ጋር ያላት ግንኙነት ሁላችንም የምናውቀው ነው። የተፈጥሮ ውበቷ ለብዙዎች ማራኪ ቢሆንም እሷም እንደ ሙያ አጋሮቿ ዳሌና ጡትን የማተለቅ ሰርጀሪ ተሰርታለች። አምስተኛ ሃናን ታሪክ። ሀብታም ሴት አርቲስት ተብለው ከሚመደቡት ውስጥ አንዷ ነች። ከምትኖረው የተንደላቀቀ ኑሮ አንጻርም ሰርጀሪ መሰራቷ ፈጽሞ አያስገርምም። ብዙዎች ግን በተፈጥሮ ውበቷ መጠቀም እየቻለች ለምን ብለው ይተቿታል። የሃናን ታሪክ የዳሌ ሰርጀሪ ለውጥ ደግሞ አጃሂብ ያሰኛል። ይህ ብቻም አይደለም፣ የፀጉር ትራንስፕላንትና የከንፈር ሰርጀሪም ተሰርታለች። ወደ ቀሩት 5 አርቲስቶች ከማለፋችን በፊት ግን ቪዲዮውን ላይክ፣ ቻናሉንም ሰብስክራይብ ማድረጋችሁን አረጋግጡ። ስድስተኛ ሀሊማ አብዱራህማን። ይቺ ድምፃዊ ውበቷን ለማሳመር ያላደረገችው የለም ብንል ማጋነን አይሆንም። በርካታ ገንዘብና ጊዜ ኢንቨስት አድርጋበታለች። ይህም ፊቷንና ሙሉ የሰውነት ቅርጿን ቀይሮታል። ከ250 ሺህ ብር በላይ ለከንፈር ሰርጀሪ ያወጣችው ሀሊማ እንደ ሌሎቹ አርቲስቶች ከማሳመር ይልቅ በፊት የነበረውንም ውበት አጥፍቶባታል። ከቃል በላይ ነው የምወድህ በሚለውና በሌሎችም ስራዎቿ የምናውቃት ሀሊማ የሰርጀሪ መዘዝ ትልቅ ማሳያ ናት። ሊያሾ የተናገረችውንም ቀጥለን እናስደምጣችሁ። በጣም የሚገርማቸው ነገር ቱርክ ትመጣና ቂጧን ታሰራለች፣ መቀመጫዋን ታሰራለች። ከዛ መቀመጫዋን ታሰራና ለ3 ወር ያህል እንዳትገላበጪ በሆድሽ ተኝ ምናምን ተብሎ ትእዛዝ ተሰጥቷት ነው የመጣችው ወደዚህ ማለት ነው። 90 ቀን ሙሉ ራሷን በጣም ትሪት እያደረገች እየተከባከበች ምናምን ነበርና አንደኛው ቀን የሀገሬ ልጆች ተገላብጣ በጎኗ ተኛች። የሀገሬ ልጆች መቀመጫዋ ፈነዳ። ይሄ ውሸት ምናምን ወሬ አይደለም፣ ሬል ወሬ ነው የምነግራችሁ። ይሄ ለክንትን ምናምን አለ ማርያምን፣ ቂጧ ፈነዳ፣ ቂጧ መረቀዘ ምናምን ፈነዳ። አይነ ሄር ማርያምን መቀመጫዋ ፈነዳ። አሁን ከህዝብም ከሚዲያም ከምንም ተደብቃ ትማቅቃለች። በመጀመሪያ ደረጃ ቂጣቸውን የሚያሰሩት አቴንሽን ፍለጋ ነው። ሰው እንዲያያቸው፣ ሰው እንዲመለከታቸው ምናምን ነው። ሶ ቤት ይቁጠረው፣ ሆቴል ይቁጠረው፣ ከስንት ሰው ጋር ከስንት ላይክ ምናልባት ህይወትን ለማሸነፍ ሊሆን ይችላል፣ ምናልባት ህይወታቸውን ለመቀየር ሊሆን ይችላል፣ ምናልባት ህይወታቸውን ለማገዝ ይሆናል ከተለያዩ ሰዎች ጋር የሚተኙት። ግን የተሰጣችሁ ስምና ዝና
ብትሰሩበትና ገንዘባችሁን ሴቭ ብታደርጉ ከእናንተ በላይ ቅብርር ብሎ የሚኖር ሰው አልነበረም። እስኪ ተመልከቱ፣ ትላንት የመጡት ቲክቶከሮች ዛሬ ላይፋቸውን ቀይረው ህይወታቸውን ቀይረው ስታዩዋቸው ምን ይሰማቸዋል? ስምና ዝና። ሰባተኛ ብስራት ገመቹ። የዚች ሴት ግን ከሁሉም ይለያል። በቃ ፈርሶ መሰራት በሉት። ዋዜማና ሰው ለሰው በተሰኙ ተከታታይ ድራማዎች እናስታውሳታለን። የዚች አርቲስት ለውጥ ደግሞ በቃ እጅን በአፍ ያስጭናል። ዝም ብለን ወደ ቀጣዩ ብናልፍ ይሻለናል። ስምንተኛ ማርያማዊት አባተ። በበርካታ የፊልም ስራዎች ላይ የተሳተፈችው ይቺ አርቲስት ሰርጀሪ ያልተሰራችው የሰውነት ክፍል አለ ብሎ መናገር በራሱ በጣም ከባድ ነው። ከሰርጀሪው በኋላ የአገጯና የከንፈሯ ገጽታ ሙሉ በሙሉ ተቀይሯል። ይሄ ያልበቃት ማርያማዊት የዳሌ ማሳደጊያ በመሰራትም ዳሌዋን ማተለቅ ችላለች። ዘጠነኛ ዕፀ ሕይወት አበበ። የትወናውን ዓለም በለጋ ዕድሜዋ በመቀላቀል በርካታ ፊልሞችን ሰርታለች። በሞዴሊንጉም ዓለም የተሳካላት አርቲስት ነች። የተሰራችው ሰርጀሪም የዳሌና የወገብ ነው። ምንም እንኳን ጂም ብታዘወትርም ይሄ ለውጥ ግን በስፖርት ብቻ ሊመጣ አይችልም። በዋናነት ዳሌን የማተለቅና የሰውነት ስብን የማስወገድ ሰርጀሪ የተሰራች ሲሆን የወገቧ ቅጥነትም በጂም ብቻ የመጣ አይደለም። አስረኛ ማርታ ጎይቶም። በኪዬ ፊልም ላይ ከቸርነት ፍቃዱ ጋር ባሳየችው ድንቅ ትወና ሁላችንም እናስታውሳታለን። አሁን ላይ ከስራዋ እየራቀች የምትገኝ ሲሆን ከጥቂት ወራት በፊት ሰውነቷ በጣም ወፍሮ ነበር። እሷም ክብደት ለመቀነስ በርትታ ብትታገልም በተቃራኒው አሁን ላይ ያላት ለውጥና ገጽታ በብዙዎች ዘንድ መነጋገሪያ ሆኗል። አንዳንዴ ይሄ ሁሉ ገንዘብ ወጥቶበትም ግን ውጤቱ ሁሌም ያማረ ነው ማለት አይደለም። አንዳንድ አርቲስቶች ሰርጀሪ ተበላሽቶባቸው ለረጅም ጊዜ ከሰው እይታም ከስራቸውም ጠፍተው እንደነበር ይታወቃል። ፊታቸው ተበላሽቶ በሜካፕ ለመሸፈን የሚሞክሩና በስህተት የተሰሩትን ሰርጀሪ ለማስተካከል ዳግም ሌላ ብር የሚያወጡም አሉ። የዛሬን አበቃን። ቪዲዮውን ከወደዳችሁት ላይክ አድርጉት። ሁሌም ስለ አርቲስቶች እንዲህ ያሉ ያልተሰሙ መረጃዎችን ለማግኘት ደግሞ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ አስገራሚ ቪዲዮ እስከምንገናኝ መልካም ጊዜ